ይህን ቪዲዮ አይተን እንመለስና ጋይስ የሚያስቅ ኮመንት እናነባለን። የትም እንዳትሄዱ። እኛ ኦሪጂናል ዘናጮች ማለት ነው መዘነጥ ትተናል። መዘነጥ አሁን ለፋራ ሆኗል። እኛ ድሮ ዘንጠን ጨርሰናል። አሁን የኛ ነገር ከቱታና ከቤት ጫማ ምናምን አያልፍም ማለት ነው። እና አሁን አንድ ሰው ዘንጦ ፏ ብለበት ካያችሁ ማለት ነው ፍሬሽ ናት። ተዋት ትዘንጥበት። እኔና ጀለስ ብር ስናጣ የምናወራው ወሬ ሳይነቁ ነቅተን ሲነቁ ተኛን። ልክ ነሽ ሲስተር፣ በርቺልን። ጀርባውን እያከከ ነው በሉኝ። በአንተ ዝቄ ሲኦል መግባት አልፈልግም። ከማን ጋር ነው ቆይ የሚጋፋው? ሰፈር ደብሮ ከመቀመጥ ብለህ ስታገባ እግረ መንገዳቸውን ነው እንደ የመጡት። ስታልፍ ትዝ ብላህ ነው እንዴ? እስቲ እንሂድ፣ አግብተን እንመለሳለን። ሱፍና ሸሚዝ መግዛታችን ካልቀረ ለምን በዚሁ አግብተን እንመለስም ብለው ነው። Dr. Abiy Ahmed, Your Excellencies, Present, distinguished guests, ladies and gentlemen. ግድቡ ራሱ ይሄን ያህል ጊዜ አልወሰደም። በአማርኛ ነው እንደ የጻፉለት ወገን። እሱ እስኪጨርስ እኮ ሌላ ግድብ እናስመርቅ ነበር። ተመስገን ከኔም የባሰ አለ። ፑቲን የጥበቃ አባላት አሁንም በአስገራሚነታቸው እንደቀጠሉ ይገኛሉ። ፑቲን ከሀገራቸው በሚወጡበት ሰዓትም የሰገራ ናሙናቸውን ሰገራቸውን ይዘው ወደ ሩሲያ ለመመለስ እንደሆነ መረጃዎች እያሳዩ ይገኛሉ። ምክንያቱም ደግሞ የሌሎች ሀገራት የስለላ ተቋማት የፑቲንን ሰገራ የሚያገኙ ከሆነም እሱ ላይ ተንተርሰው ታዲያ የተለያዩ ምርመራዎችን በማድረግም የፑቲንን የጤና ሁኔታ እንዲሁም ደግሞ ፑቲን ሊወስዳቸው የሚችሉ መድኃኒቶችንም መረጃ ሊያገኙ ይችላሉ በሚል እንግዲህ እንደምትመለከቱትም በሻንጣ የፑቲንን ሰገራ ይዘው እነዚህ የጥበቃ አባላትም አምላኬ ምን አለ የፑቲን ሰገራ እንኳን ከሀገር ሀገር እየተዘዋወረ እኔን ዝም አልክሽ። የኔንም ልትጠንቀቅ መሰለኝ። በአር ቀን አለው ብዬ አስቤ አላቅም ነበር። ያ ቆንጅዬው ልጅ የፑቲን አር ነው የተሸከመው የምትሉኝ? ይቅርታ ልቤ እኮ ሰው ጥፋቱ የኔ ነውና አካንቺ ፍቅር ነሽ ይቅርብኝ። ይቅርታ ልቤ እኮ ሰው ጥፋቱ የኔ ነውና እንደገና አልወጣ ያለ የልባ ኳስ የኔ ኑሮ በድምጽ
እሷ ይቅር ብትል ፈጣሪ ራሱ ይቅር አይልም። ውስጡ ላይ እኮ አለ፣ እንዴት አድርጎ ያውጣው? መነሳት ውረድ ዘመነሳት እንደገና መያዝ ውረድ መነሳት እንደገና መያዝ። የኑሮ ውድነቱ ልነሳ ስል እኔንም እንደዚህ ነው የሚጠላኝ። አረ ሳይሞት ድምፅ እንሁነው። ንቀት ነው አንገቱን በቆንጨራ ማትለው። ድሮም እዚህ ሀገር ሰው ከሞተ ኋላ ነው የምትደርሱት። ዳላት ላይ ልሳቤት ቆርጦኗል መለየት ነጠለኝ ክፉ ዘመን ከሚወዳት ባለቤት ቀንበሎ እስክንገናኝ ያረግሽልኝ ግንባሩ ላይ ቤት ልስራ 140 ካሬ ስጠኝ። ሱሪ የት እንዳይሄድብ ነው ከፍ ብታረግ። የሲኖ ትራክ ማርሽ ቀጭኑ ተረጋጋ። ምን ይባላል ያው ሲጀመር ስልኬ ነው ጠላት። እንኳን ደስ አላችሁ። አዲስ አበባ በዓለም አቀፍ ደረጃ ተወዳድራ በማሸነፍ የወርቅ ተሸላሚ ሆናለች። ይህንንም ውድድር ያሸነፈችው ብሉምበርግ የበጎ አድራጎት ድርጅት ባዘጋጀው በፍጥነት አስተዳደር ላይ ህጎችን በማውጣት በመተግበር እንዲሁም ደግሞ የመንገዶችን ደህንነት በማሻሻል በርከት ያሉ ከተሞች ተወዳድረው አዲስ አበባ አንደኛ በመሆን የውድድሩ አሸናፊ ሆናለች ማለት ነው። የከተማ አስተዳደሩን በዚህ ጉዳይ ላይ ደስታውን ገልጿል። እንዲሁም እንደምትመለከቱት እናንተ ከተማችን በማሸነፏ ምን ሰማችሁ? ሀሳባችሁን ኮሜንት ላይ አስቀምጡልኝ። ደስ ብሎናል፣ እርቦናል። ወርቁ ተሽጦ እንካፈል። ከነ ችግሩ ደስ ብሎናል። ፊክስ